ረዓብና ሰላዮቹ። ረዓብ ከሴት አዳሪነት በኢየሱስ የዘር ሐረግ ውስጥ መካተት ድንቅ ታሪክ። የእስራኤል መስራች የኢየሱስ ቅድመ አያት የሆነችው ረዓብ የእግዚአብሔር ኃይልና ጸጋ ወደ እምነትና ቤዛነት ሕይወት መቀየሩን ያሳየች እጅግ ድንቅ ሴት። ረዓብ በጥንቷ ኢያሪኮ ከተማ የከነዓናዊት ዝሙት አዳሪ ነበረች። መጽሐፍ ቅዱስ እሷን እንደ ሴተኛ አዳሪ ወይም ጋለሞታ ይገልጻታል። ምንም እንኳን አንዳንድ ትርጓሜዎች የእንግዳ ማረፊያ ጠባቂ ልትሆን እንደምትችል ይጠቁማሉ። ታዲያ እቺ ሴት እንዴት ጻድቅ ሆና ተቆጠረች? በእምነት ወይስ በሥራ? ወይም እምነቷን በሥራ ገለጠች? አብራችሁን ቆዩ። ስለምታበረቱንም እናመሰግናለን። ቪዲዮውን እስከ መጨረሻ ድረስ ታዩ ዘንድ ለመናችሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋለን። ታሪኩ እንዲህ ይጀምራል። ነቢዩ ኢያሱ የእስራኤላውያንን ሰራዊት ይመራ ነበር። 2 ሰላዮችን ወደ ኢያሪኮ ላከ። ነገር ግን ሰላዮቹ ታይተው ነበር። እናም የኢያሪኮ ንጉሥ እነሱን ለመያዝ ጠባቂዎችን ላከ። የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሴጢም 2 ሰላዮች በስውር ላከ። ሄዱም፣ ረዓብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ ሀገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩም ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳድሯቸው ታገኟቸውም አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበበችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎችም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቆለፈ። ሰላዮችም ከመተኛታቸው በፊት ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎችንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በ2ቱ በአሞራውያን ነገሥት በሴዌንና በኦግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነት እንደሰራው እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ አባቴንና እናቴንም ወንድሞቼንና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ አለቻቸው። ሰዎቹም ይህ ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፈንታ ለሞት ይሆናል፣ እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትንና እውነትን እናደርጋለን አሏት። ቀዩ ፈትል። የሴቲቱም ቤት በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆችም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረሽበት መስኮት በኩል ሰሪው፣
አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤት ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤት ውስጥ ያለው አንድ እጅ ቢነካው ደሙ በእኛ በራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸውም። እነርሱም ሄዱ። ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገዱ ሁሉ ፈልገው አላገኟቸውም። ሁለቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ። የደረሰባቸውንም ሁሉ አወሩለት። በዕብራውያን መልእክት እግዚአብሔር በእግዚአብሔር ላይ ያላትን እምነትን ለሚያሳዩ ድርጊቶቿ የእምነት ጀግና ይላታል። ከዝሙት አዳሪነት በእምነት በኢየሱስ ክርስቶስ የዘር ሐረግ ውስጥ መካተት እንዴት መታደለው! እኛ በኢየሱስ ክርስቶስ በእግዚአብሔር ልጅ በማመን ወደ ማይጠፋው ዘር ተቀላቅለናል። ስለዚህ ልክ እንደ ሴቲቱ እምነታችንን በሥራ የምንገልጥ እንሁን እንጂ እንዲሁ በከንቱ የምንመላለስ እንዳንሆን የእግዚአብሔር ጸጋ ይደግፈን። እንዲሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 25 እስከ 26። ከነዓናዊቷ ዝሙት አዳሪ በእግዚአብሔር ላይ ያላትን እምነት ለሚያሳዩ ድርጊቶቿ የእምነት ጀግና የተባለች፣ ከዝሙት አዳሪነት በእምነት በኢየሱስ ክርስቶስ የዘር ሐረግ ውስጥ የተካተተች ረዓብ ታሪክ ተፈጸመ። ከመጽሐፈ ኢያሱ ምዕራፍ 2 የተወሰደ። አበቃው።